ሰላም ጤና ይስጥልኝ የሀኒ ቤተሰቦች እንዴት ናችሁልኝ? ውድ ኢትዮጵያና ኤርትራውያን ወገኖቼ በሙሉ ሰላም ናችሁ ሆይ? እኔ ያለሁላችሁ እግዚአብሔር ይመስገን። ሀንቾ ነኝ። ዛሬ ደግሞ የወርቅ ዋጋ በደሴ ያለውን አሳውቃችኋለሁ። አብራችሁ ይቆዩ። አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ከኔ ጋር ሆናችሁ ሀንዬ በርቺ ለምትሉኝ በልዑል እግዚአብሔር ስም አመሰግናለሁ። ዛሬ እንግዲህ እንደምታዩት የወርቅ ዋጋ ነው የማሳያችሁ። ኢትዮጵያ ላይ በደሴ ከተማ ያለውን የወርቅ ገበያ ነው የማሳውቃችሁ። የወርቅ ገበያ እንግዲህ እንደምታዩት ወርቆቹን 1 ግራም 21 ካራንት የውጭ ወርቅ 25 ሺ ብር እየተሸጠ ይገኛል። እንዲሁም 18 ካራንት 22 ሺ ብር ይሸጣል። ያው በካራንቱ እየወረደ ይቀንሳል ማለት ነው። በጣም የወርቅ ገበያ እያነጋገረ ነው ሰውን ያለው። የሚገርማችሁ ወርቅ ብቻ ሳይሆን ሲሊቨርም ብርም በጣም ጨምሯል። 1 ግራም 700 ብር ገብቷል እና ያው ዶላርም ጨምሯል ማለት ነው። ያለው ገበያ ይሄ ነው። በጣም ውድ ላይ ነው ያለው አሁን ወርቅ። የሚገርማችሁ እየጨመረ ነው፣ እየቀነሰ እየሄደ አይደለም። ባለፈው ላይ 22 ሺ ብር ነበር። አሁን ባንዴ 25 ሺ ገባ። እንግዲህ ተመልከቱት። 1 ካራንት የውጭ ወርቅ 25 ሺ ብር ማለት ነው። ወገኖቼ በሰው ሀገር ያላችሁ ሌላ ነገር ከምትገዙ ወርቅ ብትገዙ ብዬ ነው እኔ የምመክራችሁ። ምክንያቱም ወርቅ ብትገዙት ሀገራችሁ ብትመጡ ቢቸግራችሁ ብትታመሙ ሽጣችሁ ወዲያውኑ መታከሚያም ሆነ ለምትፈልጉት ነገር ታደርጉታላችሁ። ምክንያቱም የወርቅ ገበያ በጣም እየጨመረ ነው። ቀን በቀን ነው የሚገርማችሁ ነገር እየጨመረ ያለውና ሌላ የማይረባ ነገር ቲፕቲቦ ምናምን ልብስ ከምትሰበስቡ በቃ ወርቅ ግዙ። እውነቴን ነው የምነግራችሁ። ልብስ ብትገዙት ሲቆይ ብል ይበላዋል፣ ፋሽኑ ያልፍበታል፣ ምንም እንትን የለውም። በተለይ አሁን ሀገራችን ላይ ልብስ በጣም አለ። የሚገርማችሁ እቃ ልብስ ብር ይኑራችሁ እንጂ በምትፈልጉት ነገር የተለያየ ነገር አለ። በቃ እቃ ይዛችሁ ግን ልሽጥ እንኳ ብትሉ ልብስም ሆነ ምንም ወይ ቀንሳችሁ ወይ ጊዜ ፈሽቶባችሁ ነው የምትሸጡት። ለምትፈልጉት ነገር ወዲያውኑ አይደርስም። ወርቅ ግን ወዲያው ሄዳችሁ በምትፈልጉት ዋጋ በሚሸጥበት ገበያ ላይ ባለው መሸጥ ትችላላችሁ። ለችግራችሁ ወዲያው ይደርሳል ማለት ነው። እና ወገኖቼ ወርቅ ግዙ፣ እንደ ቀላል አትዩ። በቃ በአረብ ሀገርም ያላችሁ በአውሮፓም በአሜሪካም ወርቅ በቃ ብትገዙ ተመራጭ ነው የምመክራችሁ፣ እንደኔ ማለት ነው። ምክንያቱም ቀን በቀን የወርቅ ዋጋ እየጨመረ እንጂ እየቀነሰ ስለማይሄድ ማለት ነው። በጣም የሚገርም ነው። አሁን ላይ 25 ሺ ደርሷል። እንግዲህ ቀጣዩም ያው ሊጨምር ይችላል ማለት ነው፣ አይታወቅም። በጣም ነው የሚገርማችሁ። ሰውን አሁን ላይ እያነጋገረው ነው ያለው ወርቅ ማለት ነው። እና ወገኖቼ ወርቃችሁን ግዙ። ቀብራችሁን ወርቅ ላይ ወርቅ ገዝታችሁ ብትይዙ አንደኛ ብሩም በቃ ባንክም ልካችሁት እዚህ አሁን ምንም ነገር ካልገዛችሁበት ባንክ ቢቀመጥ ምንም ዋጋ የለውም። ግን ያው ቤት ቦታ ለምትገዙ ልጆች አሪፍ ነው። ግን ወርቅ እዛ ገዝታችሁ ብታስቀምጡት ብሩ እየቆጠረ እየሰራ እንጂ ምንም የሚቀንሰው ነገር የለም። ብራችሁን ወርቅ ላይ ያስቀምጣችኋል ማለት ነው። የወርቃችሁንም ገዝታችሁ ስትይዙ በጥንቃቄ መሰረቅም ስላለ በሰው ሀገር ብዙ ነገር አለ። ያን እናንተ ጠንቀቅ ብላችሁ ማድረግ ያለባችሁ። መላክም ካለባችሁ ቤተሰብ የሚያስቀምጥላችሁ ካለ መላክ፣ ካልሆነ ደግሞ ሰፍታችሁ የማይገኝበት ሩቅ ቦታ ላይ ወርቃችሁን ገዝታችሁ ብትገቡ ብዬ ነው እህቶች የምመክራችሁ። ምክንያቱም እዚህ ሀገራችን ገብተን ያለውን ሁኔታ እያየን ስለሆነ ኑሮ ምንም ቢወደድ ከያዛችሁ እንደ ሰው ትኖራላችሁ፣ ከሌላችሁ ግን በጣም ከባድ ነው። ጭራሽ ለኛ አይሆንም። እዚህ ላሉት እንኳ ችግር የለውም ለምደውታል። ለኛ ግን እዛ ብዙ ነገር አይተን ብር መቁጠር ለምደን ጥሩ ህይወት አይተን እዚህ ድጋሚ ዝቅ ልበል ብትሉ በጣም ነው የሚያስጠላችሁ። አይመጣላችሁም። ሲስተሙ ራሱ በጣም ነው የሚጋጭባችሁ። የሰው ሁኔታ በቃ የሀገሩ የኑሮ ሁሉም ነገር ነው ዝብርቅርቅ የሚልባችሁ ከሌላችሁ ማለት ነው። ካላችሁ ግን ከማንም በላይ ኮራ ብላችሁ መኖር ትችላላችሁ። ስለዚህ ገንዘባችሁን ያዙ። ገንዘባችሁን የት እንደምታደርጉት እወቁ። ይሄ ምክር ሁሉም ሰው ይመክራል። ግን ያው ያየነው ደግሞ የሰው ሀገር አይተን የመጣ ነው። የበለጠ እዛ ያለውንም ሁኔታ ስለምናቅ እዚህ ያለውንም ግዴታ መናገር ስላለብን ነው። አዎ ሀገራት ትግቡ፣ ኑሮ ውድ ነው፣ ብዙ ነገር ይባላል። ይቻላል ካላችሁ መግባት። ከሰው ከሀገር ወጥቶ አይቀርም። መኖር ትችላላችሁ ከያዛችሁ ማለት ነው። ከሌላችሁ ግን አታስቡት። በቃ ሁሉም ነገር ሲኖር ነው የሚያምረው።
በጣም እኔ እንዴት ብዬ እንደምነግራችሁ አላውቅም። በጣም ለሌለው ሰው ይከብዳል። ካላችሁ ግን ትንሽ ነገር በቃ ዝቅ ብላችሁ የፈለጋችሁትን ስራ ሰርታችሁ መኖር ትችላላችሁ። ምክንያቱም እዚህ ጋር ስራ ለስራ ሲባል የቤት ኪራይ አለ፣ ግብር አለ፣ ብዙ ነገር ነው የምትጠየቁት። በቃ እያንዳንዱ ነገር ገንዘብና ገንዘብ ነው። በቃ የሆነች ነገር ከጀመራችሁ ለዛች ለጀመራችኋት ነገር ዋጋ ከፍላችሁ ነው፣ ያም በገንዘብ ማለት ነው። ዝም ብሎ የሌለው ሲሆን ግን ይከብዳችኋል። በቃ እዚህ መታችሁ ሌላ አዲስ ዓለም የሀገራችን ተወልደን ያደግንበት አይመስላችሁም እውነት። በዛ ላይ ሰላምም ስለሌለ ብዙ ነገር ነው የምትማረሩት የሚያስጠላችሁ። ስለዚህ ባካችሁን ወገኖቼ ገንዘባችሁን ያዙ። በቃ ገንዘቡን ልካችሁት እዚህ ምንም የሚሰራላችሁም ነገር ከሌለ ወርቃችሁን በቃ ወርቅ፣ እኔ የምመክራችሁ ወርቅ የእውነት ድብቅ አርጋችሁ የያዙት። በቃ ብሩን ከምታጠፉት ልብስ ምናምን አትግዙ። ቀለበትም የአንገት ሀብልም ምናምንም በቃ ግራሙ ጨመር ያለ ነገር ወርቃችሁን ገዝታችሁ ይዛችሁ እዚህ ወደ ገንዘብ ወዲያው ቀይራችሁ ቤትም ቦታም የፈለጋችሁትን ነገር መግዛት መስራት ትችላላችሁ። ግን ዝም ብላችሁ ብሩን እንደማንም እዚህ ልካችሁ ማንም እውነት ያቺ የላከችልኝ ናት ወይ ያቺ ልካልኛለች ገንዘብ ያቺ ናት ወይ ማንም አይላችሁም። እንደውም ጠላት ነው የሚያደርጓችሁ። የሚገርማችሁ በዛ በላካችሁት ልክ ሲቀንስባቸው እናንተ ለነሱ ጠላት ናችሁ። ወሬያችን ከሰው አይገጥም ሁላ ነገራችን በቃ ከሌላችሁ ብዙ ነገር ነው የምትባሉት። አይ ለኔ ብላ ኑራለኝ ነው፣ ለኔ ነው የኖረችው፣ ማንም አይላችሁም። የሆነ በቃ ምንም የማታውቁት ስም ነው ከጀርባ የሚሰጣችሁ። አይ ስትጃጃል ኑራ ይሄን ያክል አመት እኮ አረብ ሀገር ምንም ሳሰራ መጣች። እውነት ያን ሁሉ እኮ ያደረጋችሁ ያስተማራችኋቸው የላካችሁላቸው፣ አረ ምንም ማንም በቃ ያች ናት የሚላችሁ የለም። ሌላ ስም እንደውም ስታወሩ ሌላ ነገር የሚወጣላችሁ፣ ዝም ስትሉ ሌላ ነገር። በቃ ከባድ ነው። ግን ያለው ሰው ግን ሁሉን ነገር ሰብሮ መኖር ይችላል። በቃ ማንም ምንም አባቱ አያገባውም። ካላችሁ በራሳችሁ ሲስተም በቃ ትጓዛላችሁ። ምንም ማንም ቢያወራ አትሰሙትም፣ ቸክ አታረጉትም ካላችሁ ማለት ነው። ከሌላችሁ ግን የማንም መሳቂያ ነው የምትሆኑት። እንደው ባካችሁ እህቶቼ ገንዘባችሁን ያዙ፣ ወርቅ ግዙ። በቃ መታችሁ ሸጥ አርጋችሁ ቤታችሁንም የፈለጋችሁትን ማድረግ ትችላላችሁ። ምክንያቱም በጣም እየጨመረ ስለሄደ ማለት ነው። እኔ ይሄንን ልነግራችሁ ነው የምፈልገው። በርቱልኝ፣ አይዟችሁ። አገራችሁ ለመግባት እግዚአብሔር አምላክ ሁላችሁን ፈጣሪ ይርዳችሁ። በሰላም ግቡ ላለው እኔታችሁንም ሰብስክራይብ እያደረጋችሁ አበራቱኝ። ላይክ ኮሜንት እስኪ ያድርጉልኝ፣ ሸርም አድርጉልኝ። እኛ በእኛው እንደግ ነው የምለው ውዶችዬ። አመሰግናለሁ። በቀጣይ ቪዲዮ ደግሞ ያለውን ነገር እስኪ ገበያ ላይ አንዳንድ ነገር ቪዲዮ እየሰራው አሳውቃችኋለሁ ማለት ነው። ሁላችሁም በዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። ሰላም ለኢትዮጵያ፣ ሰላም ለዓለም ሕዝብ እየተመኘው ወዳችኋለሁ። ቸር ሰንብቱልኝ።